ስንቶቻችሁ ናችሁ የኮንተንት አይዲያ የለኝም የምትሉ? ኮንተንት ማለት ቪዲዮ የምሰራው አይዲያ የለኝም ችግር አለ ብላችሁ የምትሉ ሰዎች ይሄ ቪዲዮ ለእናንተ ነው። ስንቶቻችሁ ይሄን አስባችሁ ታውቃላችሁ? ማለት የተወሰኑ ሰዎች እየሰሩበት ነው፣ ብዙ እይታም እያገኙበት ነው። በአሁኑ ሰዓት ብዙ ኦዲየንስ የሚያየው ነገር ስለሆነ ማለት ነው። ብዙዎቻችሁ ኖቲስ ያላረጋችሁት ምንጊዜም ኮንተንት ሲባል ማንኛውም የምንሰራቸው ነገሮች ኮንተንት ናቸው፣ ሪኮርድ ስለማናረጋቸው እንጂ ሪኮርድ ብታደርጓቸው ወደ ኮንተንትነት ሊቀየሩ ይችላሉ። ዴይ ቱ ዴይ የምትሰሯቸውን ስራዎች ሪኮርድ የምታደርጉ ስንቶቻችሁ ናቸው? ስራ ስትሄዱ ሊሆን ይችላል የምትሰሯቸውን ስራዎች ይሆናል። ለምሳሌ ዝቅተኛ ስራ ከሚባሉት አንዱን እንውሰድና የጽዳት ስራ ምናምን የምንሰራ ሰዎች ብለን እንትን እንበል። ከዛ እንትን ብንል የጽዳት ሰራተኛ ውሎ ምን ይመስላል? እዚህ ጋር በኔጌቲቭ እንዳይወሰድብኝ ከትንሹ እንኳን ኮንተንት የለኝም ብላችሁ ከምታስቡ ሰዎች ለመግለጽ ብዬ ነው ይህንን የተጠቀምኩት። እና የጽዳት ሰራተኛ ውሎ ምን ይመስላል ብለሽ ልጀምር ይችላለሽ። ጠዋት ስትነሺ ወደ ስራ ስትሄጂ ስራሽን ስትሰሪ ምናምን ነገር ወይ ስራህን ስትሰራ ያንን ሪኮርድ አድርገህ ከፋፍለህ በቪዲዮ ልታስቀምጠው ትችላለህ። ከጽዳት ውጪ ማንኛችሁም የትኛውም ስራ የምትሰሩ ሰዎች ማለት ነው ውሏችሁን ማስቀመጥ። ምናልባት በፈኒ የምናውቀው ታኩርን ካያችሁት የታኩር ውሎ ነው ምናምን ብሎ ከቤቱ ተነስቶ እንዴት ሲሄድ ምናምን ውሎ ሲመለስ ምናምን አይነት ነገር ቪዲዮ አይታችኋል ብዬ እላለሁኝ። ካላያችሁትም ጋብዣችኋለሁ፣ ማየት ትችላላችሁ። እንደሱ አይነት ቪዲዮዎችን መስራት ትችላላችሁ በቀላሉ። ይሄ በዘፈን በምን ፎቶ እያቀነባበራችሁ እንትን ከማለት እነዚህ አይነት ኮንተንቶች በጣም ብዙ እይታ ያላቸው ስለሆኑ ይህንን አይዲያ ተጠቀሙበት ለማለት እወዳለሁ። እንደዚህ አይነት ቪዲዮ ስንለቅ እንዲደርሳችሁ ፎሎ ማድረጋችሁን፣ ላይክ ማድረጋችሁ፣ ኮመንት ላይ ያላችሁን ሀሳብ አስተያየት ማስቀመጣችሁን ፌቨሬት አድርጋችሁ ለጓደኛ ብታካፍሉልን ብለን እንላለን። በተጨማሪ ደግሞ ከታች የሰብስክራይብ ሊንክ አስቀምጥላችኋለሁ። የተለያዩ ሰብ ኦንሊ ቪዲዮዎችን እያስቀመጠን ስለሆነ የቲክታክ ቻሌንጆችን ቲክታክ እንዴት ማሳደግ ትችላላችሁ፣ ቲክታካችሁን የቻሌንጆች ይዘንላችሁ ስራዎችን እንዴት መጀመር ትችላላችሁ የሚሉ ጠቃሚ ቪዲዮዎችን እየለቀቀን ስለሆነ ያን ቪዲዮ የምታገኙት ሰብ ኦንሊ ላይ ብቻ ነው። እዚህ ኖርማል እንትኖች ላይ ስለማታገኙት ሰብስክራይብ ማድረግ የምትችሉ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ለማለት እወዳለሁ። አመሰግናለሁ።